ዲኤምቪ ያሉ ሀበሾች የሚጠሩት በአሜሪካ ውስጥ በኢትዮጵያውያን ዘንድ ተወዳጅ ከሆኑት መዳረሻዎች አንዱ ነው። ለመሆኑ ከፍተኛ ቁጥር ያላቸው ሀበሻዎች ይህንን አካባቢ ለኑሮ ሊመርጡት የቻሉበት ምክንያት ምንድነው? አካባቢውንስ ልዩ እንግዳ ተቀባይና ብዙ እድሎችን የሚሰጥ የሚያደርገው ምንድነው? በዛሬው ፕሮግራማችን በዲኤምቪ ውስጥ ያለውን የኑሮ ጥቅሞችንና ፈተናዎችን ልናስቃኛችሁ መጥተናል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ። ዲኤምቪ ዋሽንግተን ዲሲን፣ ሜሪላንድ እና ቨርጂኒያ ሜትሮፖሊታን አካባቢን ይይዛል። በፖለቲካ ተጽዕኖ፣ በኢኮኖሚ ጥንካሬና በባህል ብዝሃነት የሚታወቅ ታታሪ ሰዎችን በብዛት የያዘ አካባቢ ነው። አካባቢው ወደ 6.4 ሚሊዮን የሚጠጋ ነዋሪዎችን ይይዛል። ይህም ዲኤምቪ በዩናይትድ ስቴትስ ውስጥ በህዝብ ብዛት 7ኛ ደረጃ ላይ የተቀመጠ የሜትሮፖሊታን አካባቢ እንዲሆን አስችሎታል። የሀገሪቱ ዋና ከተማ የሆነችው ዋሽንግተን ዲሲም የሀገሪቱ እምብርት እንደመሆኗ መጠን አካባቢው የፌደራል መንግስት፣ የዓለም አቀፍ ድርጅቶችና ዋና ንግዶች መገኛ ሆኖ ያገለግላል። በግዛቱ ዙሪያ ባሉ አካባቢዎች ማለትም በሜሪላንድ እና ቨርጂኒያ የከተማ ዳርቻዎች ላይ የከተማው ማህበረሰቦችን፣ ጠንካራ የሥራ ቦታዎችን፣ ታዋቂ ዩኒቨርሲቲዎችና የበለጸጉ ኢንዱስትሪዎች ይገኛሉ። ዲኤምቪ የፖለቲካ ማዕከል ብቻ አይደለም፣ ለቴክኖሎጂ፣ ለጤና አጠባበቅ፣ ለትምህርትና ለዓለም አቀፍ ንግዶች ዋና ማዕከልም ነው። ይህም የመኖሪያና የሥራ ቦታውን ማራኪ ያደርገዋል። ልዩ ልዩ ህዝቦቿ፣ የታሪክ ጸጋዎቿና በደንብ የዳበረ መሰረተ ልማቶች ሰፊውን የኢትዮጵያ ማህበረሰብን ጨምሮ የተለያዩ ባህሎች ያደጉበት ሁኔታን ፈጥሯል። የነዚህ ዘርፈ ብዙ እድሎች በጥምረት በመያዙ ዲኤምቪ በአሜሪካ ውስጥ ለስደተኞችና ለባለሙያዎች በጣም ከሚፈለጉ አካባቢዎች ውስጥ አንዱ አድርጎታል። የዲኤምቪ አካባቢ በዓለም ላይ ከኢትዮጵያ ውጪ ካሉ ትልቅ የኢትዮጵያውያን ማህበረሰብ መኖሪያ ከሆኑት ውስጥ አንዱ ሲሆን ይህም ለብዙ ኢትዮጵያውያን ስደተኞች ተፈጥሯዊ ምርጫ ያደርገዋል። በዲኤምቪ አካባቢ ከ250,000 እስከ 300,000 የሚጠጉ ኢትዮጵያውያን እንደሚኖሩ ግምታዊ ቁጥሮች ይናገራሉ። የዲኤምቪና የኢትዮጵያ ግንኙነት የተጀመረው እንደ አውሮፓውያን አቆጣጠር በ1970ዎቹና በ1980ዎቹ በኢትዮጵያ የፖለቲካ አለመረጋጋትና የኢኮኖሚ ችግር ምክንያት ኢትዮጵያውያን ለስደት ማዕበል በተዳረጉበት ወቅት ነበር። በሰዓቱ የዋሽንግተን ዲሲ መንግስት በነበረው አመቺ የስደተኞች መርሃ ግብር ምክንያት አካባቢው ዋና መዳረሻ ነበር። ከጊዜ በኋላ ብዙ ኢትዮጵያውያን ይህንን ተከትለው ጠንካራና ጥብቅ ማህበረሰብ ፈጠሩ። ዛሬ ዲኤምቪ አካባቢ ብዙ ጊዜ ትንሿ ኢትዮጵያ እየተባለ ይጠራል። በሺዎች የሚቆጠሩ ኢትዮጵያውያን የንግድ ድርጅቶች፣ ሬስቶራንቶች፣ አብያተ ክርስቲያኖችና የባህል ማዕከላት በአካባቢው አላቸው። ቀደም ሲል የተቋቋመው የማህበረሰብ መሰረትም በግዛቱ በመኖሩ ለአዲስ መጪዎች ቋንቋዎችን፣ ወጋቸውን እና አኗኗራቸውን ጠብቀው ከአሜሪካ ማህበረሰብ ጋር እንዲዋሃዱ የሚያስችላቸውን ስራ፣ መኖሪያ ቤት እና የድጋፍ መረቦችን እንዲያገኙ ስራቸውን ቀላል አድርጎላቸዋል። የባለቤትነት ስሜት፣ የኢኮኖሚ እድሎችና የባህል ትውውቅ ኢትዮጵያውያንን ወደዚህ ግዛት በመሳብ ሁለተኛ መኖሪያቸው እንደሆነ እንዲሰማቸው አድርጓል። አካባቢው የአሜሪካ መንግስት ስራዎች ማዕከል እንደመሆኑ ዋሽንግተን ዲሲ ሰፊ የፌደራል ስራዎች፣ የኮንትራት ስራዎችና የአስተዳደር ቦታዎችን የያዘ ነው። ግዛቱ የቴክኖሎጂ ኩባንያዎች፣ የጤና እንክብካቤ ተቋማት፣ ዓለም አቀፍ ድርጅቶችና ዩኒቨርሲቲዎች መገኛ ሲሆን ይህም የተለያዩ የሥራ እድሎች እንዲፈጠሩ አድርጓል። ከሥራ እድሎች ባሻገር በዲኤምቪ ውስጥ የሚኖሩ በርካታ ኢትዮጵያውያን ውጤታማ የሥራ ፈጣሪዎች በመሆን የኢትዮጵያውያንም ሆነ የሰፊውን ማህበረሰብ የሚያስተናግድ ንግዶችንም መስርተዋል። ከሬስቶራንት፣ ከቡና መሸጫ ሱቆች፣ ከግሮሰሪ እስከ ሪል ስቴት፣ ትራንስፖርትና ሙያዊ አገልግሎት በኢትዮጵያውያን ባለቤትነት የተያዙ ቢዝነሶች በአካባቢው ኢኮኖሚ ውስጥ ትልቅ ሚናን ይጫወታሉ። ይህ የሥራ ፈጣሪነት መንፈስ ከደጋፊ ማህበረሰብና ጠንካራ ደንበኛ መሰረት ጋር ተዳምሮ በዲኤምቪ አካባቢ ብዙ ኢትዮጵያውያን የገንዘብ ነፃነትና የረጅም ጊዜ ስኬት እንዲያገኙ አስችሏቸዋል።
የዲኤምቪ አካባቢ ከፍተኛ ጥራት ባለው የትምህርት ስርዓት የሚታወቅ በመሆኑ የኢትዮጵያውያን ቤተሰቦች ስፍራውን ለልጆቻቸው የሚያሳድጉበት ምቹ ቦታም አድርጎታል። ግዛቱ በጠንካራ የአካዳሚክ ፕሮግራሞች የሚቀርጽ ምርጥ የመንግስትና የግል ትምህርት ቤቶች መኖሪያም ነው። በተለይ ሜሪላንድ እና ቨርጂኒያ ህፃናት ከልጅነታቸው ጀምሮ ጥራት ያለው ትምህርት እንዲያገኙ በማድረግ ከአሜሪካ ግዛቶች በግንባር ቀደምትነት የሚቀመጡ ናቸው። ለከፍተኛ ትምህርትም ቢሆን ዲኤምቪ እንደ ሃዋርድ ዩኒቨርሲቲ፣ ጆርጅ ታውን ዩኒቨርሲቲ፣ ጆርጅ ዋሽንግተን ዩኒቨርሲቲ እና የሜሪላንድ ዩኒቨርሲቲ ያሉ ታዋቂ ዩኒቨርሲቲዎች የሚገኙበት ሲሆን ይህም ለኢትዮጵያውያን ወጣቶች የአካዳሚክና ሙያዊ ህልማቸውን እንዲያሳድጉ ጥሩ እድል ይፈጥራል። ከትምህርት ባሻገር አካባቢው ደህንነቱ የተጠበቀና ለቤተሰብ ተስማሚ የሆነ አካባቢ ከብዙ ፓርኮችና የመዝናኛ ማዕከላት ጋር ለነዋሪዎች ማቅረብ የሚችልም ግዛት ነው። በዲኤምቪ ውስጥ ተወልደው ያደጉ በርካታ ኢትዮጵያውያን ታታሪ ወላጆቻቸውን ፈለግ በመከተል በሕክምና፣ በህግ፣ በቴክኖሎጂና በመሳሰሉ የሙያ ዘርፎች ከፍተኛ ትምህርታቸውን እየተከታተሉ ይገኛሉ። ፖለቲከኞች፣ የቢዝነስ ሰዎችና አክቲቪስቶች ቁጥራቸው ከጊዜ ወደ ጊዜ እየጨመረ በመምጣቱም የማህበረሰቡን በአካባቢውና አገራዊ ጉዳዮች የኢትዮጵያውያንን ድምጽ የበለጠ እንዲጠነክር አስችሎታል። በአካባቢው የሚገኙት አብያተ ክርስቲያኖች፣ ሬስቶራንቶችና የባህል ተቋማት የቋንቋ፣ የወግና የማህበራዊ ድጋፍ ማዕከል ሆነው እያገለገሉ ሲሆን ቅርሶቹን ለትውልድ እንዲተላለፉ በማድረግ ረገድም ትልቅ ሚና እየተጫወቱ ነው። ህብረተሰቡ በኢኮኖሚ እየበለጸገ መሄዱም ዲኤምቪን ብቻም ሳይሆን ኢትዮጵያንም ብዙዎቹ ወደ ሀገር ቤት በሚደረጉ የልማት ስራዎች እየደገፉ ይገኛሉ። የዲኤምቪ አካባቢ ብዙ እድሎች ቢሰጥም በተለይም ለአካባቢው አዲስ ለሆኑ ኢትዮጵያውያን ፈታኝ ነገሮችን የሚያዘ ግዛት ነው። አንዱና ትልቁ ችግር የኑሮ ውድነት ሲሆን በዋሽንግተን ዲሲ፣ ሜሪላንድ እና ሰሜናዊ ቨርጂኒያ ያለው የመኖሪያ ቤት ዋጋ እና የቤት ኪራይ ከብሔራዊ አማካኝ ዋጋ አንጻር በእጅጉ ከፍ ያለ ነው። ይህም ቤትን በባለቤትነት ወይም በመከራየት ለመኖር ውድ ያደርገዋል። ይህንን የዋጋ ውድነት በመሸሽም ብዙ ኢትዮጵያውያን እንደ ሲልቨር ስፕሪንግ፣ አሌክሳንድሪያ ወይም አርሊንግተን ባሉ የከተማ ዳርቻዎች መኖርን ይመርጣሉ። በእነዚህ አካባቢ የሚገኙ መኖሪያ ቤቶችም በአንጻራዊ ሁኔታ ርካሽ ቢሆንም አሁንም ከሌሎች የአሜሪካ ከተሞች ጋር ሲነጻጸሩ ግን ውድነት ይታይባቸዋል። ሌላው ትልቅ ፈተና ደግሞ የትራፊክ መጨናነቅ ሲሆን ዲኤምቪ በሀገሪቱ ውስጥ እጅግ በጣም የከፋ የትራፊክ ፍሰት ያለባት ግዛት ነው። በተጨማሪም የቋንቋ ውስንነት ላለባቸው ቁጥራቸው ቀላል ለማይባሉ ኢትዮጵያውያን የሥራ ገበያውን ሰብሮ መግባት ከባድ እንደሆነ ይነገራል። በተለይም በአሜሪካ ውስጥ የማይታወቁ ወይም ዓለም አቀፋዊነት የሌላቸው ዲግሪዎችን ይዘው ከኢትዮጵያ ለሚመጡ ብዙ የተማሩ ኢትዮጵያውያን መጨረሻቸው ከብቃታቸው ጋር የማይጣጣሙ ስራዎችን መስራት ሆኖ ይስተዋላል። እነዚህ ችግሮች እንዳሉ ሆኖ በዲኤምቪ ውስጥ ያለው ጠንካራው የኢትዮጵያ ማህበረሰብ አዲስ መጪዎችን እንዲለምዱና ስራ እንዲያገኙ እንዲሁም እርስ በርስ እንዲደጋገፉ ይረዳል። ይህም እነዚህን መሰናክሎች በቀላሉ ለመወጣት ያስችላል። በዲኤምቪ ውስጥ ኢትዮጵያውያን ከንግድ፣ ከትምህርት እስከ ፖለቲካና የማህበረሰብ ድጋፍ ድረስ ለትውልድ የሚዘልቅ ጠንካራ መሰረት ገንብተዋል። እንደ ከፍተኛ የኑሮ ውድነት ያሉ ተግዳሮቶች እንዳሉ ሆነው የሥራ ዕድሎች፣ የማህበረሰብ ትስስርና የባህል መስፋፋት ዲኤምቪን የኢትዮጵያውያን ሁለተኛ ቤታቸው ብለው በኩራት የሚጠሩት ቦታ አድርገውታል። ቻናላችንን ሰብስክራይብ በማድረግ አብራችሁን ሁኑ እያለን ለዛሬ አበቃን። ሰላም።